እጅግ የተወደዳችሁና የተከበራችሁ በዓለም ዙሪያ የምትገኙት ቅዱሳን በሙሉ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ ደህና ናችሁ? እግዚአብሔር አምላክ የተባረከ ይሁን። ዛሬ በፊታችሁ ቆምኩት ወንድማችሁ ሰው ነኝ። ግጥምን ይዤ ነው የቀረብኩት። አሳሳቢው መንፈስ ቅዱስ አንባቢው ወንድማችሁ እሆናለሁ። አብራችሁን ቆዩ። የግጥሜ ርዕስ ጸጋ ግን ይበቃኛል ይላል። ለምን ብዬ አልጠይቅም ለምን ብለኝ እንጂ አንተ ጸሎቶችን መርምራቸው ሁሉ ይሁን ካንተ ላንተ። በጣር ያገኘሁትን ይስሐቅን ልሰዋው ካንተ አይበልጥብኝ። ከስጦታው በላይ ሰጪው ይግለልብኝ። ሰዋልኝ ያልከውን ከቃል የገባሁትን ላቅርበው በእምነት። ሳሙኤልን ውሰድ አኑርክ ባንተ ቤት። አስጨክነኝ ጌታ ሆይ አኑረኝ ከእግሬ ስር። አልገባኝ ብሎኝ እንጂ አንተን ሳከብር ነው እኔስ የምከብረው። አልገባኝ ብሎኝ እንጂ አንተን ሳከብር ነው እኔስ የምከብረው። ይገባሃል እኮ ግራ ገብቶኛል አይደል? ተቸግሬ አይደል ቤቴ ዝም ብዬ የምመላለሰው። እንጂማ አውቃለሁ አንተን ሳስቀድም ነው ኑሬ የምጥመው። እንጂማ አውቃለሁ አንተን ሳስቀድም ነው ኑሮ የምጥመው። አለፍኩት ብዙ ዓመት ኖርኩኝ፣ ግን ምን አመጣው? ዓለም ሁሉን ወስዳ ላንተ ምን አመጣው? አይተኸኛል እኮ አልችልም እያልኩም ሲሸውዳት ነፍሴ፣ አንተን ሲያታልል አጣሁኝ ራሴን። ስንት ጊዜ ጸለይኩት አቅም ጥቅምን ሸፋፍኜ በአንተ አስታክኬ። ከጸሎትያ ወዲህ ዓለሙን እያየሁኝ ፊት ተንበርክኬ። ፊትህን እያየሁኝ ላመስግን እንጂ እጅህን አላየሁ። ካንተ ያልሆነ ለአንተም የማይሆን ከፊት ሰውረው። ዛሬ ባይገባኝም አይሆንብኝ ብለህ ለእኔ ብትከለክልም ታውቃለህና የነገውን ምስጢር አንተ ነህ ትክክል። ከልቢ አዝኜ ፊቲ ተደፍቼ በልቤ ባልቅስ፣ እኔ እኮ እንደ ማርያም እግሬን አልስምም። ከመውደቄ ብዛት መነሳት ደከመኝ። የኔ ያልኩት መንገድ የባስ አሳመመኝ። ንስሐ ገብቼ እረፍትን ፈልጌ ምሕረትን ብለምን ገና ከመቆሜ ወደኩኝ። አሁን በተሰጠኝ ጸጋ ንግድን ጀመርኩበት። ለስምህ ጋግቼ ከመንፈሳዊነት ከኢየሱስ ሐሳብ ፍጹም ተለይቼ። እናማ ኑዛዜ አልጽፍም ለስንባቴ ቃል፣ ኃይሌ በድካሜ ጸጋ ግን ይበቃል። እናማ ኑዛዜ አልጽፍም ለስንባቴ ቃል፣ ኃይሌ በድካሜ ጸጋ ግን ይበቃል። መልሰኝ ወደ መጀመሪያ ወደ ልጅነቴ። በአንተ የምታምነው ይመስልሃል እምነቴ? አስጨክነኝ አባ በቃ ልኖርና ልቁረጥ በቤት። እኔ ልውረድና አንተ ብቻ ክበር። በኔ ግለጥብኝ የአብርሃምን እምነት፣ ያንን የሙሴን ጽናት። አንተን ማስከበሪያ መንገዶች ናት እኮ። ፍቃድን ትቼ ለአንተ ፍቃድ፣ ሕይወትንም ትቼ ለአንተ ሕይወት ልኑርና ልያዝ የጽድቅህን ልከተል። እርሱ ይበልጣልና ዓለምን ማስከተል፣ አንተን ግን መከተል። እሱ ይበልጣልና ዓለምን ማስከተል፣ አንተን ግን መከተል። ካንተ የሆነውን ልመልሰው ለራሲ፣ ለምን አልልም ልታዘዝ ላንተ። ሁሉ ካንተ ነው የተሰጠኝ ከላይ፣ ሁሉ ባንተ ነው የሆነ ምድር ላይ። አባ አስጨክነኝ ካንተ የሆነውን ለአንተ እንዲያደርግ። ሁሉ ባንተ ላንተ ካንተ ይሁን ማደግ። ሁሉ ባንተ ላንተ ካንተ ይሁን ማደግ።
እናማ ተበትኖ ያለው ከላይ የወረደ የከበረ ጸጋ ለኛ ማለት ትተን ኢየሱስ ስር ይርጋ። ስራችንን ሁሉ እርሱ ይታይበት፣ እርሱ ይድመቅበት። እኛ እንነሳ፣ ኢየሱስ ይንገስበት። እናማ ኑዛዜ አልጽፍም ለስንባተ ቃል፣ ኃይሌ በድካሜ ጸጋ ግን ይበቃል። እናማ ኑዛዜ አልጽፍም ለስንባተ ቃል፣ ኃይሌ በድካሜ ጸጋ ግን ይበቃል። ስለሰማችሁ አመሰግናለሁ። ተባረኩ።